አበበ ቢቂላ በ1932 ዓ.ም ጃቶ ከምትባል የገጠር መንደር ተወለደ። በወጣትነት እድሜው ወደ አዲስ አበባ መጥቶ የወቅቱ ብሔራዊ ዘብ የነበረውን ክብር ዘበኛ ተቀላቀለ። በወቅቱ የኢትዮጵያ መንግስት ወታደሮችን እንዲያሰለጥን የተቀጠረው ስዊድናዊው ኦኒ ኒስካነን የአበበ ቢቂላን እምቅ ችሎታ መታዘብ ቻለ። ኒስካነን አበበ ቢቂላን ለማራቶን ውድድር ብቁ ለማድረግ የልምምድ ስራውን ተያያዘው። ነገር ግን አበበ ኢትዮጵያ አሉኝ ከምትላቸው ሯጮች ተርታ የሚመደብ አልነበረም። ባይሆን የቡድን አጋሩ ዋሚ ቢራቱ ወደ ሮም አቅንቶ ሀገሩን እንደሚያስጠራ ተጠብቆ ነበር። ሯጮቹ ወደ ሮም ሊሄዱ ጥቂት ቀናት ሲቀራቸው ዋሚ በህመም ምክንያት መብረር እንደማይችል ተሰማ። በተጠባባቂነት ሲሰለጥን የነበረው አበበ ቢቂላ የሮም ኦሎምፒክስን ለመወዳደር ወደ ሮም አቀና። አበበ ቢቂላ ሮም እንደደረሰ የመሮጫ ጫማው ስላለቀ አዲስ ጥንድ ጫማ ተሰጠው። ነገር ግን ለሱ ስላልሆኑት ድፍረት የተሞላበትን ውሳኔ ወስዶ ማራቶንን በባዶ እግሩ ከመጀመሪያ እስከ ፍጻሜው በሮም ኮብልስቶን ላይ ሮጠ። ከኢትዮጵያ ውጪ ምንም እውቅና ያልነበረው አበበ ቢቂላ ከመላው ዓለም የስፖርት ተመልካቹን ቀልብ ለመያዝ ጊዜ አልፈጀበትም። አበበ ቢቂላ አብዛኛውን የማራቶን ክፍል ወርቅ ይወስዳል ተብሎ ትልቅ ግምት ከተሰጠው ሞሮካዊው ራዲቤን አብዲሰላም ጋር በመፎካከር ነው የዘለቀው። ነገር ግን ሩጫው ሊጠናቀቅ 1 ኪሎ ሜትር ገደማ ሲቀረው አበበ ቢቂላ ተቀናቃኙን ጥሎት መሄድ ጀመረ። የመጨረሻዎቹን ሜትሮች በአስደናቂ ፍጥነት የሮጠው አበበ እጆቹን በድል ከፍ አድርጎ ድሉን አበሰረ። አበበ ቢቂላ በዚያች ምሽት በኦሎምፒክ መድረክ የመጀመሪያው ወርቅ ያመጣ ጥቁር አፍሪካዊ ሆነ። ይህ ብቻ ሳይሆን ውድድሩን በ2 ሰዓት ከ15 ደቂቃ ከ16 ሰከንድ በማጠናቀቅ አዲስ የኦሎምፒክ ክብረ ወሰን አስመዘገበ። ድሉ ብዙዎቹን በግርምትና አድናቆት አፍ ያስያዘ ነበር። አበበ ቢቂላ ሮም የተከለውን ሌጋሲ በ1964 ቶኪዮ ላይም ደገመው። የኦሎምፒክ ማራቶንን በተከታታይ በማሸነፍ የመጀመሪያ ሰው ሆኖ ስሙ ተጻፈ። ምንም እንኳን አበበ ቢቂላ በሁለተኛው የኦሎምፒክ ውድድሩ ጫማ ተጫምቶ ቢሮጥም እክል አላጣውም። የማራቶን ውድድሩ ከመካሄዱ ከ40 ቀናት በፊት አበበ ድንገተኛ የትርፍ አንጀት ቀዶ ጥገና ማድረግ ነበረበት። በሙሉ ጤንነት ለመሮጥ የነበሩት ቀናት ጥቂት ቢሆኑም በቶኪዮ ብሔራዊ ስታዲየም የመጨረሻዎቹ ሜትሮች ተቀናቃኙን ጥሎት በመግባት 2 ሰዓት ከ13 ደቂቃ ከ11 ሰከንድ የሆነ አዲስ ክብረ ወሰን አስመዘገበ። ወርልድ አትሌቲክስ እንደሚለው አበበ ቢቂላ በ1960 እስከ 66 ባለው ጊዜ በዓለም አቀፍ ደረጃ ካደረጋቸው 13 የማራቶን ውድድሮች 12ቱን ማሸነፍ ችሏል። ነገር ግን ሁለተኛው የኦሎምፒክ ድሉን ካስመዘገበ ከ5 ዓመታት በኋላ ሀዘን አጠላበት። መጋቢት 1969 አበበ ቢቂላ ቮልስዋገን ቢትል መኪናውን እያሽከረከረ ሳለ ባጋጠመው አደጋ ምክንያት ከአንገት በታች ፓራላይዝድ ሆነ። እንግሊዝ ወደሚገኘው ሆስፒታል ለሕክምና ቢወሰድም በድጋሚ መራመድ እንደማይችል ዶክተሮቹ ነገሩት። ከጥቂት ጊዜ በኋላ አበበ እጆቹን ማንቀሳቀስ ቻለ። ይሄኔ ነው ወደ ቀስት ውርወራ እና ቴኒስ አይነት የስፖርት መስኮች የተሰማራው። በ1970 ለንደን በሚካሄደው ፓራሊምፒክስ ጨዋታዎች ላይ ተሳተፈ። በቀጣዩ ዓመት አካላዊ ጉዳት ያለባቸው ሰዎች በሚሳተፉት ውድድር ለመሳተፍ ወደ ኖርዌይ አቅንቶ በፈረስ ጋሪ ግልቢያ አሸናፊ ሆኖ ተመለሰ። አበበ ቢቂላ በአውሮፓውያኑ 1973 አደጋው ባደረሰበት ህመም ምክንያት በ41 ዓመቱ ከዚህ ዓለም በሞት ተለየ። ቀዳማዊ ኃይለ ሥላሴ በወቅቱ ብሔራዊ ሀዘን ቀን ያወጁ ሲሆን አበበ ቢቂላ በክብር እንዲቀበር አደረጉ። ምንም እንኳን አበበ ብዙ በሚሰራበት እድሜው ከዚች ዓለም ቢሰናበትም ሌጋሲው ግን ዓመታትን ተሻግሮ እዚህ ደርሷል። እሱ የመጀመሪያው ነው፣ ሁሌም ሲዘከር ይኖራል። A 32-year-old guard in Emperor Haile Selassie's palace guard. Bikila of Ethiopia really pouring it on right now. Just look at him go, ladies and gentlemen. Abebe Bikila winning the marathon race in Tokyo. A man who has just undergone an appendicitis operation. A man racing against a tremendous personal physical handicap. A first man